ሰላም ሰላም ውድ የቀለሜ ቤተሰቦች፣ በዛሬው ቪዲዮ እጅግ ድንቅ የስልክ መተግበሪያ ወይም አፕሊኬሽን ይዤላችሁ መጥቻለሁ። ኤግዚት ኤግዛም አልተዘጋጀውም አላነበብኩም እያላችሁ እየተጨናነቃችሁ ከሆነ በጥቂት ቀናት ውስጥ ብቻ ከሺዎች በላይ ተጠቃሚዎችን ያገኘ እና የተማሪን ጭንቀት ያቀለለ በኮርስ የተከፋፈለ ጥያቄዎችን በአንድ ላይ ያቀፈ ላስት ይር ኤግዚት ኤግዛሞችን፣ ዩኒቨርሲቲ ሞዴሎችን፣ ሞክ ኤግዛሞችን እንዲሁም ኤግዚት ሲሙሌሽን ያልተጠበቁ ጥያቄዎችን በማግኘት አስቀድማችሁ የምትለማመዱበት ዘመናዊ ኤግዛም ሲስተም ነው። ውድ የቀለሜ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ ይህን ድንቅ አፕሊኬሽን እንዴት በቀላሉ በስልካችሁ እንደምታገኙትና አጠቃቀሙን ቀለል ባለ መንገድ ታገኙበታላችሁ። ይህ ቻናል ከተመቻችሁ ሰብስክራይብ በማድረግ በየጊዜው አዳዲስ ትምህርታዊ መረጃዎች እንዲደርሷችሁ የደወል ምልክቷን ይጫኑ። እንግዲህ የቀለሜ ቤተሰቦች ይህ አፕ ከኢንተርኔት ነፃ ወይም አንድ ጊዜ ጥያቄዎቹን ካወረዳችሁ በኋላ በየትኛውም ቦታ ያለ ኮኔክሽን ወይም ዳታ መጠቀም ያስችላችኋል። እንዲሁም ደግሞ በአንድ ጥያቄ ብቻ በርካታ ተዛማጅ ኮንሰፕቶችን የሚያስጨብጡ ግልጽና ማራኪ ዝርዝር ጥያቄዎችን ከማብራሪያ ጋር ይዟል። ይህን ሁሉ ስለ መተግበሪያው ካልኳችሁ እንዴት ታገኙታላችሁና አጠቃቀሙን ከዚህ በመቀጠል እንመለከታለን። ውድ ቤተሰቦቻችን አንዴ ቪዲዮዋን ቆም አድርጉና ላይክ በማድረግ በቀናነት ይተባበሩን። በተጨማሪም ደግሞ ለኤግዚት ኤግዛም እንዴት እንዘጋጅ የሚለው ግራ ከገባችሁ ከዚህ በፊት ስለሰራሁላችሁ ኢንድ ስክሪን ላይ እና ዲስክሪፕሽን ላይ ታገኙታላችሁ። ይህን አፕ ፕሌይ ስቶር ላይ ኤግዚት ፓስ ብላችሁ ሰርች በማድረግ አሊያም ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። አፑን ካወረዳችሁ በኋላ ቪዲዮ ላይ እንደምትመለከቱት ፎርም ይመጣላችኋል። ለመመዝገብ የሚጠይቃችሁን በሙሉ ትሞላላችሁ። ፉል ኔም ይላል፣ ስማችሁን ከነ አባት ትሞላላችሁ። ኢሜይል የራሳችሁን የሚሰራ ማለትም አሁን ላይ የምትጠቀሙበትን ኢሜይል ታስገባላችሁ። ፎን ነምበር አሁን ላይ እየተጠቀማችሁበት ያለውን ስልክ ቁጥር ከዚያም ፓስወርድ የሚለው ጋር የራሳችሁን የማትረሱት 8 ካራክተር ያለው ፓስወርድ ታስገባላችሁ። ኢንስቲትዩሽን ታይፕ የሚለው ጋር አሁን እየተማራችሁበት ያለውን ዩኒቨርሲቲ ትመርጣላችሁ። ኮሌጅ ከሆነም የምትማሩበት ኮሌጅ ያስመርጣችኋል። በመቀጠል ኢሜይላችሁ ጋር ቬሪፊኬሽን ሊንክ ይላክላችኋል። እዚህ ጋር መጠንቀቅ ያለባችሁ ነገር ኢሜይል ውስጥ እንደገባችሁ ከላይ አታገኙትም። ስፓም የሚለው ጋር እንደምትመለከቱት ትገቡና ስፓም ውስጥ ታገኙታላችሁ። ቬሪፊኬሽን ሊንኩ ማለት ነው። የተላከላችሁን ቬሪፊኬሽን ካረጋገጣችሁ በኋላ በሊንኩ አካውንታችሁን ቬሪፋይ በማድረግ አካውንት ክሬት አደረጋችሁ ማለት ነው። ወደ አፑ ትመለሱና እንደገና ዲፓርትመንት ትመርጣላችሁ። ለምሳሌ አካውንቲንግ ኤንድ ፋይናንስ የሚለውን መርጬ ላሳያችሁ።
ኮርሶቹን ሎድ እስከሚያደርግ ተጠብቁታላችሁ። ዳውንሎድ ካደረገ በኋላ እንደዚህ ይመጣላችኋል ማለት ነው። እንደምታዩት ሁሉም ኮርሶች አሉ። ለሙከራ አንዱን ከፍታችሁ መመልከት ትችላላችሁ። ሁሉንም አክሰስ ለማድረግ ወይም ሁሉም እንዲከፍትላችሁ ግን ዲቨሎፐሮቹም ወይም ይህን አፕ የሰሩት የለፉበትን ያህል ይጠይቃልና 70% ቅናሽ ተደርጎ በ300 ብር ብቻ ሁሉንም ኮርሶች ማግኘት ትችላላችሁ። ክፍያውም እዚህ ጋር ፐርቼዝ የምትለውን በመንካት በንግድ ባንክ አካውንት ሳሙኤል መልኬ ብቻ። ሌላ ስም ካያችሁ አጭበርባሪ ወይም ስካመር ናቸው፣ ተጠንቀቁ። 300 ብሩን ከላካችሁ በኋላ በመጨረሻም የከፈላችሁበትን ማስረጃ ስክሪንሾት አፕሎድ ፔመንት ፕሩፍ የሚለው ጋር በመላክ አጠናቀቃችሁ ማለት ነው። ስክሪንሾቱን ስትልኩ ኢሜጃችሁን ወይም ስክሪንሾቷን ብቻ አፕሎድ ወይም መጫን ማለት ነው፣ አፕሎድ ፕሩፍ የሚለው ጋር። ከዚያ ትንሽ ያስጠብቃችኋል። ማለትም ለትንሽ ደቂቃዎች ወይም ለ1 ሰዓት እስከ 1 ሰዓት ርዝማኔ ቬሪፋይ እስኪያደርጉ እስኪያረጋግጡ ትንሽ ያስጠብቃችኋል። ከዚህ በኋላ ካረጋግጡ በኋላ አክሰስ ማድረግ ትችላላችሁ ማለት ነው። ሁሉንም ጥያቄዎች የራሳችሁ ሆነ ማለት ነው። ከዚህ በኋላ እስከ ሰኔ 13 ድረስ ሙሉ በሙሉ ኦፍላይን የእናንተ ነው ማለት ነው። እምቢ ካላችሁ ግን ሪፍሬሽ በ3 ሰረዟን በመንካት ሪፍሬሽ ወይም ደግሞ ወደታች ስክሮል በማድረግ ሪፍሬሽ ስታደርጉት ይመጣላችኋል ማለት ነው። ውድ የቀለሜ አካዳሚ ቤተሰቦች ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። ይህ መረጃ ይጠቅመዋል ለምትሉት ሰው ሼር ያድርጉለት። እንዲሁም በየጊዜው የምንለቃቸው አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ በማድረግም ይተባበሩን። ላይክ ባደረጋችሁ ቁጥር ይህ ቪዲዮ ለብዙዎች ይዳረሳልና አልጎሪዝሙ እንዲያገዘን እባካችሁ ካያችሁ በኋላ በዝምታ አትለፉ። ላይክ በማድረግ ይተባበሩን። እናመሰግናለን። በቀጣይ ቪዲዮ ቸር ቆዩ። የዛሬ ጥረት ለነገ ስኬት። ቀለሜ አካዳሚ